ድረስ እና አዛውንቶች ሁሉ ሳይቀሩ በማለዳ ከ11 ሰዓት ጀምሮ ወረፋ ይዘው ለመምረጥ በነቂስ ወጥተዋል። ዞር ዞር ብዬ አይቻለሁ እና ይሄ ኢትዮጵያ ብሔራዊ ጥቅሟንና ሉዓላዊነቷን ለማስከበር በብሔራዊ ጥቅሟና በሉዓላዊነቷ የማይደራደሩ ድንቅ ሕዝብ እንዳላት 54.57 ሚሊዮን ኢትዮጵያውያን በዚህ ሰዓት የሀገራቸውን መጻኢ ዕጣ ፈንታ የሚወስን ወሳኝ ታሪካዊ ምዕራፍ ላይ ሆኖ ምንም ሳይገዳቸው ምንም ሳይበግራቸው በክብር ለሀገራቸው ወጥተው ድምጻቸውን እየሰጡ ነው የሚገኙትን። አጠቃላይ ዛሬ ዕለት ግንቦት 24 ኢትዮጵያ በአሁኑ ሰዓት እየመረጠች ነው። ኮንሶ እየመረጠች ነው። ኮንሶ ዞን 147 የምርጫ ጣቢያዎች አሉ። ልክ በአሁኑ ሰዓት በ12 ሰዓት ላይ ሁሉም የምርጫ ጣቢያዎች ክፍት ሆነው ሆኗል። በዚህ ሰዓት አሁን እዚህ የምንገኝበት በወጫ ምርጫ ጣቢያ ቁጥር 1 ላይ ሰልፍ እንደሚታየው ሁሉም በዚህ ሰዓት አሁን ባለው ደረጃ የህዝቡ ድምፅ ለመጣል ሁሉም ቦታ ተሰልፎ ይገኛል። በመጣል ላይ ይገኛል። ምርጫው እስካሁን ድረስ በሰላማዊ መንገድ እየተካሄደ ነው። ለአንዳች ኮሽታ በኮንሶ በዚህ ሰዓት ጀምሮ ሁሉም 147 የምርጫ ጣቢያዎች ክፍት ሆነው ድምፅ ሰላም ለመጣል በተደራጀ መንገድ መጥተው ዛሬ ቀን ብሎ ድምፅ መስጠት ሂደት ተጠናክሮ ይቀጥላል። ሰላማዊ መሆኑን ለማረጋገጥ ነው። አመሰግናለሁ። ተራ አጠባበቁ ጠዋት ላይ 12 ሰዓት ጀምሮ ህዝቡ ከእንቅልፉ ተነስቶ እስካሁን ያለው እያደረገ ያለው ተሳትፎ እጅግ በጣም የሚደነቅ ነው። ብዙ መጨናነቅም የለም። መስተንግዶ አሪፍ ነው። ሰላም ነው። በሰላም የጣለን ነው። በሰላም እንጨርስ ነው። ያው ያካሄዱ በጣም ምርጥ ነው። ለኛ ለህዝባችንም በጣም ምርጥ ስለሆነ እናመሰግናለን። በጣም ደስ ይለኛል። ምክንያቱም የሀገር መሪ እየመረጥን ያለ ነው እና ምርጫውም ሰላማዊ ነው። በሰላም ጀምረን በሰላም ጨረስን። በጥሩ ሁኔታ እንዲሳካ